ሰላም ውዶቼ የሰኝሞት ቤተሰብ እንዴት ናችሁ? ደህና ናችሁ? ውዶቼ ዛሬ ማለት ነው በጣም ያዛዘነኝ ነገር ነው ይዤ መጣሁ ወደ እናንተ ማለት ነው። እንደ በፊት እየሳኩኝ አይደለም የማወራው ማለት ነው። ውዶቼ ሀቢባ ታውቃላችሁ ማለት ነው። ሀቢባ ማለት ለኛ እንደ እናት ናት ማለት ነው። በእውነት መከታችን ናት ማለት ነው እሷ ሀቢባ ማለት በጣም ያዋሳው ለሰው እንትን የምትሆን ማለት ነው። ለኛ ብላ እንትን የምትኖር ሴት ናት ማለት ነው። በምክር አለ አይደል በሁሉ ነገር ማለት ነው። ከተቸገሩ ደግሞ ማለት ነው ትረዳለች ማለት ነው። እሷ ለኛ ማለት ነው መልካም ሴት ናት እና የመጀመሪያ የሷ ቲክቶክ አቃጣሉ ማለት ነው። በእውነት እሱ ራሱ ብዙ ፎሎ ነው አለ ወደ 800,000 እንደዛ 900,000 እንደዛ ነው አለ ማለት ነው። ሁለተኛም አቃጣሉ ማለት ነው። አረ ምንድነው ቆይ ፈጣሪ አትፈሩም እንደ ምን አይነት ሰው ነው በእውነት ይሄ ሚዲያ ላይ አለ? እኔ ምላችሁ ምን አይነት ሰው ነው አለ? እኛው እኮ አለን ሰው ጋራ ሳይሆን ሸይጣን ጋራ ነው አለን ማለት ነው። ይሄ ሚዲያ ላይ እቺ ልጅ እስቲ ምን አጠፋች? 24 ሰዓት እኮ ቁጭ ብላ ማለት ነው እኛ ምን አወራችሁ ብላ እንትን እየሆነች ሴት ናት ማለት ነው። በእውነት ሀቢባ እኔ በጣም ወዳታለሁ ማለት ነው። እና ወዶቼ ይሄ ደግሞ አልፎ ማለት ነው ገባችሁ አይደል? በልጅ መጣባት በልጅ ሰው እግዚአብሔር እኮ ማለት ነው የፈለገ ነገር ይሰጣል ማለት ነው። የፈለገ ነገር ከፈለገ ውሻ ራሱ ማስጣት ይችላል ማለት ነው። እና የፈጣሪ ተፈጥሮ ነው እንጂ ሀቢባ ፈጥራ አይደለችም የወለደች ማለት ነው። መጀመሪያ ላይ እንዴ ሰው ለምን ይሰደባል? ቆይ ለምን ይሰደባል? በእውነት በጣም ያዛዝናል እኮ በጣም ያዛዝናል ማለት ነው በጣም እና እሷም ደግሞ ሲተት እየሰራች ነው ማለት ነው። ሰይጣን ይገብራሉ ምናምን ብላ የሆነ ጥቁር ነገር አድርጋ እንትን እየሆነች ነው። እንዲህ መሆን የለባትም። ልጁ እኮ ሰላም ነው ልጁ ጤና አለ ማለት ነው ውዶቼ። እንዴ በአይን ያያል መሄድ ይችላል እግር አለ እጅ አለ አይን አለ ሰውነቷ ሁሉ ነገሯ ቆንጆ ነው። እንዴ ለምንድነው እንትን የምታደርጉ? ምን ሆኖ ነው እንዴ? እግዚአብሔር ሳድን እንትን ከሆነ እኔ ሰይጣን ገብራሉ ለሰው ብላ ነው እሷ ለሰው ብላ ስሜት ውስጥ ገብታ እንዲ መሆን የለባትም እንደኔ ሐሳቤ ማለት ነው። ሰው የፈለገ ነገር ማውራት ይችላል። የፈጣሪ ግን ይበልጣል ማለት ነው። የፈጣሪ ይበልጣል። ገባችሁ አይደል? ፈጣሪ እክዳለሁ ማለት ራሱ ይክዳለሁ ማለት ራሱ ካደች ማለት ነው። ካደች ማለት ነው እሷ መጀመሪያም ግን እሷ እምነቷ ላይ ትክክል አይደለችም ማለት ነው ውዶቼ። ትክክል አይደለችም። እሷ እምነት ራሱ አይታወቅም ማለት ነው። ግን ቢሆንም አሁን ደግሞ በፊት ለፊት ወጣ ሸይጣን ገብራሉ ለሰው ብላ ሰው ብዙ ነገር ማውራት ይችላል ብዙ ነገር ማለት ነው። ይሄ ምስጥር አይደለም። እሷ በራሷ ነው መጣ ልጄ አይሰማም ብላ እየተናገረችው ማለት ነው። ይሄ ከፈለገች መጀመሪያ መናገር የለበትም ነበር። መጀመሪያ ራስ ምስጥር አድርጋ ደብቃ ማስቀመጥ አለባት ነበር። ግን ከነገረች በኋላ ደግሞ ሰው እንደፈለገ ማውራት ይችላል። ያሁኑ ሰው እንግዲህ ጤነኛ አይደለም። ትልቁም እንደ ልጅ ይጫወታል ማለት ነው። ልጆችም እንግዲህ ይሄ ሚዲያ ላይ ያለ 18 አመት በታች አሉ ብዬ አላስብም። በብዛት ትልቅ ነው ግን ቢሆንም እንደ ልጅ ነው እንደ ልጅ ይጫወታሉ ማለት ነው። በእውነት እኔ በጣም ያዛዝናል በጣም ያዛዝናል ማለት ነው ወዶቼ። እንግዲህ ምንም ማድረግ አይቻልም። በጣም ከባድ ነው ማለት ነው። ግን እሷ የሸይጣን አምልኮ እንትን ሆናለሁ ብላ እንዲ መሆኗ ትክክል አይደለችም። አንደኛ ላይ ማለት ነው እኔ የሚላችሁ ባላላት አይደል እንዴ ባልዮ ምን ይሰራል? ቆይ ሚስቷ ሚዲያ ላይ መጣ እንዲ ብትሆን እሱ ምን ይጠብቃል? በእውነት አንዳንድ ጊዜ ይገርመኛል እኮ ምንድነው? ቆይ ምንድነው? በእውነት አብሮ ነው አለ አይደል እንዴ? ሚስቷ እኮ መያዝ አለበት ባለቤቱ እኮ ነው።
እንዴት ነው እሷ የስተት መንገድ ላይ እየሄደች ያለች እሱ ዝም ይላል እንዴ? ዝም ማለት የለብህም። ገባችሁ አይደል? ማናገር አለብህ ነበር። ይሄ በጣም ከባድ ነው ማለት ነው ውዶቼ። እኔ በእውነት የሚል ነገር አጣው ማለት ነው። ግን ልጆቿ አትስደቡ። ልጅ የሚሰጥ ፈጣሪ ነው። የፈለገ ልጅ ከፈለገ ጅንጀሮ ማስጣት ይችላል ማለት ነው ፈጣሪ። ጅንጀሮ ታውቃላችሁ አይደል? ተመስገን ብሎ መቀበል ነው እንጂ መሰደብ ምን እሷ እኮ ፈጣሪ አይደለችም። አላደን አቢባ ፈጣሪ አይደለችም። ቆንጆ የማይሆን ሰው የሚፈጥር ፈጣሪ ነው ማለት ነው። እሱ ነው ፈጣሪ። የሚሰራ ነገር ላይ አይጸጸትም ማለት ነው። ለዛ ሰው መስደብ ትክክል አይደለም። ሰው አትስደቡ። ሀቢባ አሁን ለኛ አሪፍ ሴት ነበረች። ብዙ ነገር የምትሰራ አለ አይደል? ለኛ የምትቆም ሴት ነበረች ማለት ነው። አሁን ግን እናንተ በራሳችሁ እጅ እያጠፋችሁ ነው ማለት ነው። እውነት መልካም ሰው ይሄ ሚዲያ ላይ አይኖርም። በቃ ታጠፋላችሁ ማለት ነው። የሸይጣን ቡድን አላችሁ ማለት ነው። እኔ ምን አይነት ሰው ነው ተራጅ እንትን ሆኖ እሷ ማለት ነው እሷ ቶክቶክ የማቃጠል ምን አይነት ሰው ነው እንዴ? አንድ ሰው ቶክቶክ ማቃጠል አይችልም። አኪድ ቡድን አሉ ማለት ነው። ቡድን ማለት የሆነ ግሩፕ አሉ ማለት ነው። ገባችሁ አይደል? እዛ ግሩፕ ውስጥ አለ ሰው ጭንቅላቷ አይሰራም እንዴ? ምን አይነት ሰው ነው እንዴ? አሁን እኔ አንድ ግሩፕ ውስጥ ገብቼ ሰው ኢዱና አቃጥሉ ካሉ እሷ ምን እየሰራች ነበረች ብዬ የእሷ ስራ ማየት አለብኝ መጀመሪያ ማለት ነው። እሷ ማናት ብዬ እሷ ማወቅ አለብኝ እንጂ ሂጄ ማጥፋት የለብኝ እንዴ። ምንድነው? ቆይ ምን እየመጣ ነው? በእውነት በጣም ከባድ ነው የምላችሁ ውዶቼ። በጣም ከባድ ነው። ወደፍቱ ተከወንተ ተሰኝሞቴ ሀረጀቹዳ ሀቢባ ራጥቆሽ ዱባቱ ዱፌ ሀቢባን ጋር ቢጀቹዳ ነማ ባየ ጋሪዳ ነማ ጎርሽቱዳ ነማ ጀቹዳ ሸመራንተኛ ሸመራን ቢያ አላጅርቱ ተና በሩምሰ ጉዳ ፈኪኔ ጉዳ ታቴ ደጀቹዳ ገዳንቲ ጀቹዳ ወረ ብሪ ኢሳኒ ኛተመለ ጀቹዳ ብሪ ኢሳኒ ድረሲ ዴቢሱፊ ምጨዮ ተካም ጀቹዳ ምጨዮ ሱቂ ቀብዲ ዱባይ ከነ ኬሰቲ ማላቀ ራሊቄፈተኒ ጀቹዳ ደሞ ኮቱቲ መነ ከኛት ገልጨኒ መና ኦፊቲት ገልጨኒ ጀቹዳ ግዜሽ ሻውሪ ሴንቶ ሻውሪ ከሰ ካሜራ ካኒ ቁላ እሺ ወራበኒ ጀቹዳ እንተሊ እስላም አለ ተውባት ክርስቲያን yotaate ቁላ ወራበመን ሁኒ ጀቹዳ ከባዲ ደቤካ ነማ ከሚፉ ጀቹዳ ቁላ ወራበሙ ጀቹ ቪዲዮ ዳን ጀቹን ዋን ጉዳደ ጀቹዳ ዋን ታውን ቀምኔ ጀቹዳ ቪዲዮ ዳን ቁላ ወራበተኒ ሶዳች ሰኒኒ ጀቹዳ ሀቢባቱ ጀቹዳ ሀቢባ ተነቱ ሎሌ ባላቡሴ ሚዲያ ከነ ወሊን ደሄ ጀቹዳ ቪዲዮ ሰኒሌ አካ harka badu goosiste birishi sanille walitti goosiste fi kaffalte fi ጀቹዳ እና ከናፉ ሀቢባ nuuf dhugaa rabbi nama fakkeenya guddaa irraa furannu nama gaariidha jechuudha. Hara damo daa'ima ishii arrabsuun xuruumiti. Daa'ima rabbitu kenneef fokkataallee bareedaallee rabbitu namaa kenna jechuudha. Malkiillee rabbitu namaa kennu tofii keenya hin uumannu. Nuti uumaa miti ofii keenya hin uumannu jechuudha. Kan nu bareessullee kan nu fokkisullee rabbii keenya jechuudha. Innaa kanaafu daa'imti ishii wanti itti hafe tokko hin jiru. Gurraan hin dhaga'u jedhan. Gurra sanuam operation ta'e akka waan maashina wayitiin dhaga'uti garuu jechuudha. Akkana gochuu hin qabnu. Rabbitu namaa kenna. Duudaallee ballaallee nama ija qabullee kan ija hin qabanellee gadaanti kan miila hin qabne nama meeqa kam argaa jira social media kanarratti miila hin qabani harka hin qabani baka gize deeman kana ifo qoqaniiti deeman jechu ijoollee meeqa wallahi jechu nama baay'een argeen jechuudhaan beektani kuni ta'uu qabu. Kuni ilma namaa arrabsuun xuruu miti jechuudha. ilma namaa wanta rabbi namaa kenne nama narrabsina please. maali ani ummata akkamiitiin jira baran dhugaa rabbi ummata akkamii wajjiniin jira qoy ummata sheexaanii mataatti koree sheexaan wajjiniin oolee galu kana jechuudha. Hinde
amma tokko ishii kuma 800 mu 900 qaba in gubdan jala ammas kan lammataa tokkollee in gubdan jala ka sadaffaa tokko qabdi ka sadaffaa sanillee gubuuf taatanii jechuudha ishiin xiqqishuu takka amma jechuudha kuma 5 kuma 6 akkasumatti fakkaatti dhugaa rabbii fayyaan qaban ani bar wanti kun kan gubatu tokko guban kun guruubidhaan ani ummatuma guruubii keessaa kuni deemate habiba balleessa hoji'an kana maal isaan goote deemanii balleessan habiba nama beenni jira habiba nama shin beenni jira mindinno qoy maal ችግሪን ishira qabdan kun maal dhugaa rabbii maal rabbii keessan sodaatan yaaki rabbu wan sodaatani qoy nama sodaatin me rabbii keessan sodaatani rabbi sodaatani amma mo deebitani uuma rabbiitiin akkamitti namni nama rabsa uuma rabbiiti wanta rabbiin kiyana kennu beeka ammaan hin beeku jechuudha gadantii har'a tana bootan ejjechuun beeku har'a tana waan nyaadhe dhugee buluujuun beeku beetan wanta rabbii rizqiitiya wanta rabbiin kana nyaata naan jee nyaata kana hin dhuddan naan jireen dhugaan inde maal jechuudha kun dhugaa baay'ee ulfaata wanta kana gochuura osoo of qusattanii bareedadha dhugaa joolleen habashaan kun abboo habashaan kun hunda saatu shayxaan mataatti guute wajjiniin deema shayxaan moo wajjiniin deema baqa guuzo beetani guuzo ነው የሀበሻ የተባለ ኢብዝ ማለት ነው ኢብዝ አንድ ካልሆነ በስተቀር አንድ አለ አይደል በእንግዳዱ እንትን የሚባል ማለት ነው እንደዛ አንድ ሰው ካልሆነ በስተቀር ሌሎቹ ሀበሻ ኢትዮጵያ የተባለ ሰው ሁሉ ማለት ነው አንድ ካልሆነ በስተቀር ሸይጣን ሰፍሮበት አለ አይደል ሸይጣን ጋራ ነው የሚኖሩ ማለት ነው ሸይጣን ጋራ ነው የሚሄዱ የሚበሉ የሚጠጡ አለ አይደል የነሱ አካል ግማሽ አካሉ ሸይጣን ነው ግማሽ አካል ማለት ነው ስለዛ መልካም ነገር መስራት አይችሉም ማለት ነው ካላመጥፎ በስተቀር በጣም ያዛዝናል እኮ በእውነት እኛ ምን ሆነን ቆይ የትንናለን እንዴ ፈጣሪ እንፍራ እንጂ ፈጣሪ አለ እኮ እቺ ልጅ የሰው ሀቅ አልወሰደችም የሰው ሀቅ የሚበላ ራሱ ስንት አለ ስንት ሰው አለ እሱ ለምን አላጠፋችም ሰው የሚሰድብ 24 ሰዓት ቶክቶክ ላይ ቁጭ ብሎ ሰው የሚሰድብ አለ ሰው የሚሰድብ ማለት ነው እሱ ለምን አላጠፋችም ለምንድነው በሰላም የምትሰራ መልካም ሴት እንትን የምታደርጉ ለሽ ለምን እንዴ ሰርታ ትኑር እንጂ ለኛ ራሱ ትኑር በእውነት አንድ ሰው ቢታማም እኮ ማለት ነው አቢባ ደራሽናት እውነቴ ነው የምላችሁ አቢባ ደራሽናት ማለት ነው 24 ሰዓት ቁጭ ብላ እኮ ብር እየሰበሰበች ትዋላለች ማለት ነው ስራ አጣ አይደለም ንገራችሁ ስራ አጣ አይደለም ሁሉ ሰው ማለት ነው ስራ አለ እሷ እንደው የልጆች እናት ናት ባለቤት አላት ማለት ነው እንዴ ምንድነው ቆይ እኛ እሷ እስቲ ለኛ መልካም ሴት አይደለችም እንዴ መልካም ሴት አይደለችም ለኛ በእውነት በጣም መልካም ሴት ናት ለኛ ደራሽ ናት ማለት ነው ከታማሙ ሰው ትረዳለች አሳብ አለ ሰው አሳቧ ተቀብላ ማለት ነው ትመክራለች እንዴ ምን አጠፋች እስቲ በእውነት በጣም ያዛዝናል በጣም ማለት ነው እኔ በእውነት በጣም ነው ተናደድኩኝ ማለት ነው ግን እሷ አሁንም ትክክለኛ መንገድ ላይ አይደለችም ትክክለኛ መንገድ የሚላችሁ ሸይጣን ይገብራሉ የሚትይ እሱ ትክክል አይደለም ልጆቹ ሰደቡ አይደል ለፈጣሪ ማስጣት አለባት እንጂ እሷ ሸይጣን ይገብራሉ ይተሄዳሉ ይሄ ትክክል አይደለም ትክክለኛ መንገድ ላይ አይደለም አለች ማለት ነው ግን ትናደዳለች በቃ ትሰማለች ማለት ነው ለምንድነው ለኛ መልካም ነገር ብዙ ነገር ስለሰራች አለ አይደል ይሰማታል ማለት ነው የሷ ቶክቶክ እኮ አቃጠላችሁ ያ ቀን ምንም አልተናገረችም ሀቢባ ማለት ነው ገባችሁ አይደል የኛ ስለሆነ እኛ ነው አሳደገን ለዛ ምንም አልተናገረችም ማለት ነው ግን አሁን በአይኗ ማጣችሁ ማለት ነው በእውነት በጣም ያዛዝናል
ለሁላችሁም ፈጣሪ ልቦና ይስጣችሁ ነው የምላችሁ። እኔ ሰው የሚሰድብ ሰው ማለት ነው። ፈጣራችሁ ፍሩ። እናት አላችሁ፣ እህት አላችሁ፣ ሚስታችሁ ሚስትና እንትና ሴት ናት። ነገ የምትወልድ ነገር አታውቅም። ወንዶችም ከሆናችሁ ማለት ነው። ሴቶችም ደግሞ እንደዛ ነገ ምን እንደምትወልጂ አታውቅም። ዝንጀሮ አይደለም ውሻ መውለድ ትችያለሽ። ፈጣሪ የሚሰጥሽ ነገር አታውቅም። ስለዛ ብዙ ነገር እንዳታብቁ ማለት ነው። እንዳታብቁ ፍራቻ ይኖርባችሁ እና እንደዛ ነው የምላችሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ ውዶቼ። በጣም ነው የምወዳችሁ።